ህይወት የምትለወጠው ከውስጥ ወደ ውጭ ነው። ራስን ማወቅ፣ ራስን መገንባትና የተሻለ ስብዕናን መቅረጽ የነገ አንድ ዘር ማለት ተሻግሮ ነው። አንድ ዘር ማለት ካለንበት ችግር ካለንበት ውስንነትና ከትላንቱ ማንነታችን ማዶ ያለውን ብሩህ ተስፋ አይቶ መሻገር ማለት ነው። ትላንትን መሻገር፣ አላዋቂነትን መሻገር፣ ችግርን መሻገር። ዛሬ ከቆምንበት ቦታ ተሻግረን ወደ ተሻለ ስብዕና የምናደርገውን ጉዞ እንቃኛለን። አብራችሁን ቆዩ። ጤና ይስጥልን አድማጮቻችን፣ እኔ ጃፈር አብዱል መጂድ ከባልደረባዬ ሻፊ ሙዚቃ ጋር በመሆን እስከ ፕሮግራማችን ፍጻሜ አብረናችሁ እንቆያለን። ዛሬ በመጀመሪያው ክፍለ ጊዜያችን እስኪ ዛሬ ራሳችንን እንጠይቅ። በአሁኑ ሰዓት ህይወታችን የቆምንበት ወንዝ ወይም መሰናክል ምንድን ነው? የፍርሃት ወንዝ፣ የታካችነት ወይስ አልችልም የሚለው የውስጣችን ድምጽ? ህይወት እንደ ትልቅ ወንዝ ናት። በአንድ በኩል አሁን ያለንበት ሁኔታ አለ፣ ምቾት ሊሆን ይችላል ወይም ጭንቀትና ስጋት። በሌላ በኩል ደግሞ ልንደርስበት የምንመኘው ህልማችን፣ የተሻለው ስብዕናችንና ስኬታችን አለ። አብዛኛው ሰው በወንዙ ዳርቻ ቆሞ ማዶውን እያየ ይቆጫል። ጥቂቶች ግን ድልድዩን ሰርተው ወይም ዋናውን ለምደው ይሻገራሉ። ራስን ማሳደግ ወይም ሰልፍ ዲቨሎፕመንት ማለት ሌላ ምንም አይደለም፣ ራስን ከተራ ማንነት ወደ ተሻለ ማንነት ማሻገር ነው። አስተሳሰብ ጥበት ተሻግሮ ሰፊ እይታ መያዝ፣ ከምቾት ቀጠና ኮንፈርት ዞን ተሻግሮ አዳዲስ ነገሮችን መሞከር፣ ከትላንት ውድቀት ተሻግሮ የነገን ተስፋ መያዝ። መሻገር የሚጀምረው ግን ከእግር እርምጃ በፊት በአእምሮ ውሳኔ ነው። ታዲያ ወደ ተሻለው ማንነታችን ለመሻገር ምን አይነት ድልድዮች ያስፈልጉናል? ዛሬ 3 ዋና ዋና ነጥቦችን እንመልከት። አንደኛ፣ የመቀበል ድልድይ። አሁን ያለንበትን ሁኔታ በግልጽ መቀበል። የት እንዳለን ካላወቅን ወዴት እንደምንሻገር መወሰን አንችልም። ድክመታችን፣ ክፍተታችንና ያሉብን ችግሮች ሳይሸሹ መቀበል የመሻገር የመጀመሪያው እርምጃ ነው። ሁለተኛ፣ የተግባር ድልድይ። ስለ መሻገር ማሰብ ብቻ ማዶ አያደርስም። ወንዝ ዳር ቆሞ ውሃውን በማየት ብቻ ማዶ መድረስ አይቻልም። በየቀኑ የምንወስዳቸው ትናንሽ እርምጃዎች ናቸው ወደ ተሻገረው ማንነታችን የሚያደርሱን። በቀን 15 ደቂቃ ማንበብ፣ አዲስ ክህሎትን መልመድ፣ አካላዊ እንቅስቃሴ ማድረግ የመሻገሪያ እርምጃዎች ናቸው። ሶስተኛ፣ የጽናት ድልድይ። በምንሻገርበት ጊዜ ማዕበል ሊኖር ይችላል፣ ድካም ሊሰማን ይችላል። ነገር ግን ማዶ ላይ ያለውን ህልማችንን ከዛሬው ድካማችን እንደሚበልጥ ማሰብ አለብን። ውድ አድማጮቻችን፣ ታላላቅ የተባሉ ሰዎች ሁሉ አሁን ካሉበት ቦታ የደረሱት አንድ ቀን ከተቀመጡበት ተነስተው መሻገር በመቻላቸው ነው። ፍርሃታችሁን ተሻገሩት። የወረኞቹን አስተያየት ተሻገሩት። የትላንት ስህተታችሁን ተሻገሩት። ማዶ ላይ የምትፈልጉትን አዲስ ማንነታችሁን፣ የተሳካለት ህይወታችሁና ሰላማችሁ ይጠብቃችኋል። ዛሬ ራሳችሁን ጠይቁ። ዛሬ ከየትኛው አሉታዊ ልማዴ ነው መሻገር ያለብኝ? ለዛሬ ያዘጋጅንላችሁ አነዘር ፕሮግራማችን በዚህ አነቃቂ ሐሳብ እናጠናቅቃለን። ማዶ ለመድረስ የወንዙን ውበት ማየት ብቻ በቂ አይደለም። እግርህን ወደ ውሃው ማስገባት አለበት። ከተቀመጣችሁበት ተሻገሩ። ከነበራችሁበት አልፋችሁ ተገኙ። ለዛሬ ያዘጋጀንላችሁ የአነዘር ፕሮግራማችን ይህን ይመስል ነበር። በቀጣይ ክፍለ ጊዜ ይበልጥ በሚያንጹና ራስን ለመለወጥ የሚረዱ አዳዲስ ርዕሰ ጉዳዮች እስከንገናኝ ድረስ በሰላም